ሰዎች ስለ ስኬት ሲያወሩ ሁለት ነገር ነው ያነሳሉ። አንደኛው እድለኛ ስለሆነ ነው፣ ሁለተኛው ጠንክሮ ስለሰራ ነው። እውነታው ግን ስኬት የሁለቱም ጥምር ነች። ለምሳሌ ያክል ብልጌትን እንውሰደው። ብልጌት የ12 ዓመት ታዳጊ እያለ ነበር ሌክሳይድ ወደ ተባለው ወደ ግል ትምህርት ቤት የገባው። ትምህርት ቤቱ አዘታይም ለማግኘት ሬር የሆነውን ኮምፒውተር ነበረው። ብዙ ዩኒቨርሲቲዎች ራሱ ኮምፒውተር አልነበራቸውም በጊዜው። ግን የ12 ዓመቱ ታዳጊ ብልጌት ኮምፒውተር ማግኘት ችሎ ነበር እና ይሄ እድለኛነት ነው። ግን አንድ ብዙ ሰዎች ያላስተዋሉት ነገር ነበር። አብዛኛውን ጊዜ ቢልጌት ስለ ፕሮግራሚንግ ሲያጠና፣ ስለ ኮምፒውተር ያገኘው መጽሐፍ መጽሔት ሲያነብ ኦልሞስት 24/7 በሚባል ደረጃ ሲሞክር፣ ሲያጠና፣ ሲሰራ ነበር። ይሄ ደግሞ ጠንክሮ መስራትን ያሳያል። ሃይስኩል እንዳጠናቀቀ ሃርቫርድ ዩኒቨርሲቲ ጆይን አድርጎ ነበር። but he dropped out and take the risk and start a small company called ማይክሮሶፍት እና የመጀመሪያ 5 ዓመታትን ካምፓኒው ገንዘብ ሉዝ ሲያደርግ ነበር። ነገሮች እንዳሰቡት አልሄዱም። ዝና አልነበረም፣ ትርፍ አልነበረም። most people would quit there። እነሱ ግን ተስፋ አልቆረጡም እና በ1980 ላይ ማይክሮሶፍት ከአይቢኤም ጋር ስምምነት አደረገ። and overnight everything changed። ቢልጌት እድለኛ ነው፣ በዛውም ልክ ጠንካራ ሰራተኛ ነው። ጠንክሮ መስራትና እድለኝነት የአንድ ሳንቲም ሁለት ገጽታ ነው ለስኬት። and at the end success is not luck or hard work. Success is hard work until luck find you.